ሁሉም ነገር አብቅቷል። ቻው። ቆይ ግን እድገትሽ ግን እንዴት ነው ሚራ? ምንድን ነው? መንፈስ ልበልሽ? ማን ነው? ማን የተኛው? እኔ መስይሽ ነው አይደል የገደልሽው? አድናንን። ምን? አድናን? አድናንማ አሁን እንዴት ይሆናል? ዛሬም ተቀድመሻል ሚራ። ዛሬ እንኳን እኔን የመግደል ሙከራሽ አልተሳካም። እኔ አንቺን ልገልሽ አልነበረም ሚራ። ብቻችንን እኮ ነን። ስለምንተዋወቅ መዋሸት እንኳን አስፈላጊ አይደለም። አንቺ ተረጋግሽ። ምን ቀን ነው እዚህ ቤት የመጣሽብኝ? ሰይጣን ራስ እኮ በአንቺ ጭካኔ ይቀናል። ከአንቺ ግር ስር ቁጭ ብሎ መማር አለበት። የእውነት እንዴት ማለት? የት ነበርሽ? ቆይ እንዴት አወቅሽ? አውቅ ነበር። ሮቤል እንደዛ ስላደረግሽው ለእኔም እንደማትመለሽ ነበር የገባኝ። አይቼሻለሁ ሚራ። አንቺ መርዝ ነሽ፣ ውሻ። መርዝ የሚለው ቃል እንኳን ለአንቺ አቻ ማይገኝለት ብንጠራሽ ነው ይችላል። እውነት ህይወት ላይ እንድትጫወችብኝ በፍጹም አልፈቅድልሽም። ህይወትሽ ላይ የተጫወትሽ እንኳን አንቺ ነሽ ሚራ። ከዚህ በኋላ ምንም ተስፋ የለሽም ሚራ። አጥቶልሻል። ሮቤል ላይ ከወሰድኩት መርገ ተነስተሽ መገንዘብ ነበረብሽ። ሮቤልን እንደዚህ ማድረግሽ የመጨረሻ በጣም ፈሪ እንደሆንሽ እንዳውቅ ነው ያደረገኝ። እረፊ። እኔ ማንም ሰው መንገድ ላይ ከቆመ በአግባቡ ማስወገድ እችላለሁ። እኔ ለሆና ደግሞ እንደዚህ በቀላሉ የምወገድ ሰው አይደለሁም። ቀድሜ ያንቺን የቀረና አስተሳሰብሽን አስወግደዋለሁ። ከዚህ ክፍል በሰላም እንድትወጪ አልፈልግም። እዚህ ክፍል ውስጥ ታሪክ ሆነሽ እንድትቀሪ ነው የምፈልገው። ከዚህ በፊት እኮ ታይ ብዬሻለሁ። እኔም መጥፎ አታደርጊ ሚራ። አንቺ ከዚህ ቤት ሂጂ፣ ከህይወቴ ውጪ። አንቺ ከመምጣትሽ በፊት እዚህ ቤት ውስጥ በሰላም እየኖርን ነበር። በፍቅር ነው ያልሽው ሚራ? ቆይ ፍቅር ምንድን ነው? ፍቅር የሚለውን ነገር ታውቂዋለሽ? በፍቅር ነው፣ በሰላም እየኖርን ነበር። ምንም ችግር አልነበረብንም። አድናንን መጠቀሚያ አድርጋችሁ መኖር እሱ ነው ህይወት? እሱ ነው ፍቅር? እባክሽ ዝም በይ። መኖር ከፈለግሽ በሰላም ከዚህ ሂጂ፣ አለበለዚያ ግን እኔ ልሞትልሻለሁ፣ እገልሻለሁ። ደጋግሜ ነግሬሻለሁ። ሳራን ሳላገኝ መቼም አልሄድም። ቆይ ግን አንቺ እዚህ የሚያቆይሽ ፍቅር ነው ወይስ እውነት እህትሽን ፍለጋ ነው? አንድ እውነት ስነግርሽ አድናንን አፍቅሬዋለሁ። ከእንዳንቺ አይነት ሴጣንና ከዛ ከተረገመ ወንድሙ መገላገል ህልሜ ነው። ያደርግልሽ። ጥሩ ሀሳብ ነው። ግን እውነት ልንገርሽ መቼም አይሳካልሽም። እሱን እናያለን። አሁን ግን